አዶናይ ፐርፌክት ነው ማለት አይደለም። እንደማናችንም ስህተቶች አሉት። ሌሎች እንደውም ያልተገለጹ ሌሎች እኔ ብሆን ፐርሰናሊ እዚህ ጋር ማላወራቸው በግል ይችችን ብታርም ምናምን በቃ ብዙ አሪፍ ነገር ስላለው ያንን አሪፍ ነገርን እንዳታቆም ይሄ መሰገጡን እንዲያቆም አልፈልግም። መቀጠል አለበት። ይሰገጣል ግን ስለ ቃሉ በደንብ እናወራለን። ስለ ስገጣ ቃል ራሱ አወራለሁ። እሱ ቢያቆምም በቃ ወደ ህዝቡ ገብቷል። በነገራችን ላይ አሁን ኖ ሞር የአዶናይ ቃል አይደለም። አሁን ሰግጥ የአዶናይ ቃል አይደለም። ገባ በቃ ሰው ጋር ሌሎች ሰዎች ይጠቀሙበታል። የምትናገረው ቃል ብቻውን አይደለም ግምት ውስጥ መግባት ያለበት። ልንግባባ ከሆነ የፈለግነው አሁን ለምሳሌ እኔ እናንተ ስናወራ አይን ላይን እየተያየን እኮ ነው። ለምንድን እንደዚህ ብዬ ባወራ የማይገባ ሁሉ ሊመስል ይችላል አይደል? እንደዚህ ሆኜ ባወራ እኮ አቴንሽን በደንብ ላትሰጠኝ ትችላለህ አይደል? የምትተረጉምበት መንገድ ራሱ ጥሩ ላይሆን ይችላል። ለአንተ ትኩረት የሌለኝ ምናምን ሊመስል ኦር እያወራህ ራሱ እንደዚህ ብል እንኳን አይደለም እያወራህ ምንድነው የሚሰማህ? that's communication barrier ሰው የሚግባባው በቃላት ብቻ አይደለም። ስለዚህ ቶኑም ማተር ያደርጋል ለማለት ፈልጌ ነው። እኔ አሁን ማውራው ስለ ቶንና ስለ ጀስቸር ኮንትሪቢዩሽን ነው። ቃላቱ ስላለው ደካማ አስተዋጽኦ ነው። ሌሎች ነገሮች መኖር አለባቸው ነገሩን ሲሪየስሊ ለመውሰድ። አይ ሪመምበር ሃይ ስኩል እያለን አንድ መምህር ነበረንና ከበድ ያለ ጥያቄ ከጠየቀው እና ካቃተው የማይጠየቅ ጥያቄ ይጠይቃል። ቀሽም ይላል። ያጣጥለዋል። ቀሽም ነህ ማለት አይደለም። በቀሽም ውስጥ አድናቆት አለ። ከብዶኛል እያለ ነው። የማልመልሰው ጥያቄ ነው የጠየቀኝ እያለ ነው። ዝም ብለህ ቀሽምን ብቻ ይዘህ የምትሄድ ከሆነ በቃ ቀሽም ነኝ ማለት ነው ብለህ ሞራል ተሰብሮ ምናምን ከዛ በኋላ ጥያቄ ላጠይቅ ትችላለህ። ብዙ ኔጌቲቭ እንትን ውስጥ አዶናይ የጆሮ ጌጥ አታርግ፣ አዶናይ መስቀል ለምን አታረግም? አዶናይ ለምን ነው ታቱ የምታረገው? አዶናይ ለምን ነው እንደዚህ ብለህ የምትናገረው? አዶናይ ለምን ነው የምትቀለው? አዶናይ ለምን ነው እንደዚህ ሆንኮ የምትሉኝ ሰዎች ማለት ነው። እናንተስ እንዴት እያረጋችሁ ነው? እንዴት እያረጋችሁ ነው? ቤታችሁ ቆልፋችሁ የምታረጓት ነገር ማን እያየላችሁ ነው? ህይወታችሁ እንዴት ነው? ገንዘባችሁ እንዴት ነው? ውስጣችሁ እንዴት ነው? አይምሮአችሁ እንዴት ነው? አይምሮአችሁ ሳታስተካክሉ ተደብቃችሁ እኮ ማለት ነው you are different person። ግን ወደ ውጪ ስንወጣ ሁላችንም ስነ ስርዓት ባህል እያልን በቃ እንኖራለን። hey be free I am free። እንደፈለኩት ለብሳለሁ፣ እንደፈለኩት እናገራለሁ። እንዴ what's wrong with you? let me be me. I'm happy. I love you and I love me so much. Mwah.